የሳላ በራ የሚባለው ሳውዲ ያለው ልጅ ወይኔ የሚሰራ ወይኔ ደስ ሲል ዳቦ ቆሎ ነው። ፎቶ ይልክልኝ ነበረ በጣም ምናቱን ነው ልጄ ማርያም ግን ውጭ ሆነን ለምንድን ነው የማንሰራው? አረቦች እኮ ራሱ ብንሰራላችሁ ይበሉ። እሺ ዳቦ ቆረጣ እንግዲህ ዳቦ ቆሎ ቆረጣ ዳቦ ቆረጣ እያልኩ ይሄን ይመስላል። አሁን ደግሞ ቆልተን እናሳያችኋለን። ይሄን ይመስላል። እንዴት ነው አቆራረጡ? ይሄን ይመስላል ትላለች። ይመሻም ወይ እኔ ምን አውቄ ፎቶ እያነሳሽ ነው እንዴት እኔ ዳቦ ቆሎ ነው። ውዶችዬ አሁን እንግዲህ ከተቆርጦ እንግዲህ አሁን በበርበሬ ታሽቶ ከመበላት ደርሷል እላችኋለሁ። ያው ለጸበል ስለሆነ የተዘጋጀው እንግዲህ ወደ ጸበል ይዘን ለመሄድ በዚህ መልኩ አዘጋጅተን ነዋል ማለት ነው። በጣም ነው የሚጣፍጠው። እናንተም እየሰራችሁ ብሉ። በጣም ይጣፍጣል። እንግዲህ የሰላም እንትን ይሆንልና የሰላም ጸበል ይሆንልና